ቀጣፊ አገኘሁሽ። አንቺ ውሸታም! ይሄንን የውሸት ታሪክ ከየት አባሽ ፈጥረሽ ነው የምታወሪው? እውነቱን ባላቅ ኖሮ አምንሽ ነበር። እዚህ ከመምጣትሽ በፊት እያንዳንዷን ነገር ቀድሜ ሰምቼዋለሁ። ሳሚ እገልሃለሁ። እመነኝ፣ ላደረግከኝ ነገር በሙሉ ዋጋ አስከፍልሃለሁ። የምትከፍይ በዶላር ነው በዩሮ? በደንብ ሳቅ ሳሚ። እከፍልሃለሁ። ቢሎን ብቻ ጣ። መጀመሪያ አንተም ሽጉጥን አስቀምጥ። እሺ በቃ። በስተመጨረሻም እንግዲህ ቃል ጉድ ሆናለች ማለት ነው። እንግዲህ ቃል በጓደኛዋ ማለትም በሄለን ተይዛለች። ሄለን እንግዲህ የምትምራት ነገር አይደለም፣ ከመግቢያው ላይ እንደተመለከት ነው ማለት ነው። እንግዲህ አሁን ላይ ሄለን በዚህ በያዘችው ነገር ትወጋታለች ወይስ ደግሞ የቃል እናት ትደርስላታለች? እንግዲህ ሀረግዬ እንግዲህ ቃልን አግኝታት ነበረ። ነገር ግን ቃል ሀረግን ልትሸውዳት ሞክራለች በጣም። በዚህም ሀረግ ደግሞ በጣም ነው የተናደደችው። እናም በመጀመሪያ እንግዲህ ሀረግም ልክ እንደሷው እንደ ቃል እየተወነችላት ነበረ። እናም ቃል ምንድነው ያለችው? እናቴ ድሮውንም እኮ ያልወለደ ሰው አየሽ አይደል? አባረረችኝ እኮ እኔ ሲጀመር እናቴ አንቺ ነሽ። አንቺን ብመርጥ ነው ሲጀመርም እኮ ስህተት ነው የሰራሁት እናቴ በጣም ይቅርታ አድርጊልኝ ብላ በጣም ብዙ ነገር ዋሽታ ማለት ነው እንግዲህ ለሀረግዬ አስመስላ ተናግራ ነበረ። ነገር ግን ሀረግ ልታምናት አልፈለገችም። ምክንያቱም ቀድሞ እንግዲህ ይህንን ሁሉ ነገር ለብሌን ሲል እያደረገ ያለው ሳሚ ማለት ነው ቀድሞ ደውሎላት ነበር ለሀረግ። ስለዚህ የደወለላትንም ሁሉ ነገረቻት ማለት ነው። ባልሰማ ኑሮ ሸውደሽ ነበር፣ ነገር ግን ሁሉንም ነገር ሰምቻለሁ። አንቺ ቆይ እንዴት አይነት ሰው ነሽ? እንዴት ሰላምን በቤቷ እንዴት ይሄን ያክል መከራ ታበሏታላችሁ? አንቺና ወንድሟ ተመሳጥራችሁ ተመካክራችሁ ያልሞተችን ሴትዮ አንቺ ነሽ ነፍሷን ያጠፋሽው ብላችሁ ስትኮንኗት እንደነበረና ሁሉንም ነገር አውቄያለሁ። ብዙም አትረበሽ ልጄ። ግን ቆይ እኔ እንዴት ነው አንቺን የወለድኩሽ? ግራ እኮ ነው የሚያጋባው ከእኔ መውጣትሽ። አንቺ በጣም እኔ ኃይለኛ ነኝ እንጂ እዚህን ያክል እንኳን ብቻ ብዙ ነገር ነው ያለችው ማለት ነው ውዶችዬ። ምክንያቱም እውነቷን ነው እንግዲህ ሰላም ምንም ባላደረገችው ነበረ ስትኮነን የነበረው ማለት ነው። መከራ ስትበላ የነበረው የሰው ህይወት አጥፍቻለሁ እኔ ነፍሰ በላ ነኝ እያለች ራሷን በጣም ስትወቅስ ነበረ። እናም እንግዲህ ሳሚ አንዲት የተጨነቀችን ነፍስ እንድትድን ማለትም ሰላም ከጭንቀቷ እንድትወጣ በብሌን አማካኝነት ቢሆንም ግን ደግሞ በሳሚም ብርታት እና ደግሞ በሳሚም ያው ብሌንን ስለሚያፈቅራት ማለት ነው ሰላም ራሷን ከመውቀስ ድናለች። አሁን ደግሞ ብሌንን ራሷን እየወቀሰች ያለችዋ ብሌን ማለትም ከዚህ በፊት ራሱ እናቷ ሰላም እንደሆነች ሲነግራት ሳሚ ማለት ነው አምናው፣ ከዛ በኋላ ግን እንዳልሆነ አይነት ነገር አድርጋለች ቃል። ምክንያቱም ዲኤንኤውን ቀይራ ማለት ነው። በዛ ልቧ ተሰብሯል። ስለዚህም አሁን ላይ ሳሚ ደግሞ ቆየኔ ቆንጆ ተረጋጊ፣ እናትሽ ትክክለኛ እናትሽ ሰላም ነች፣ ይህንን ግን አረጋግጥልሻለሁ፣ ትንሽ ጊዜ ብቻ ጠብቅኝ እያለ ነበረ ማለት ነው። እና አሁንም እንግዲህ ወደ እርምጃው ሄዷል። በተለይ ደግሞ ብሌንን የራሱ ወደ ማድረግ ቀድሞ ማለት ነው። በተለይ ደግሞ አሁን ላይ ዳጊ በጣም ብዙ ነገር እያደረገ ነው ማለት አሁን ላይ ከረፈደ የነቃ ነገር ነው። ቢሆንም ግን አሁን ላይ እንግዲህ በጣም በሚገርም ሁኔታ ማለት ነው ሳታስበው እሷ ራሱ ሳሚን የወደደችው ትመስላለች። ከዚህ በፊትም ምን እያለችው ነበረ? እኔ እኮ ሳሚ አንተን የምታገባ ሴት በጣም እድለኛ ነች። እኔ የዳግም ጮኛ ሁኜ እንኳን ግን በቃ አንተ ጋር ሲሆን እንደምትጠብቀኝ ማንም ሰው አንተ ጋር ሲሆን ማንም ሰው እንደማይነካኝ እርግጠኛ እየሆንኩኝ ነው፣ እርግጠኛ ነኝም ደግሞ። ስለዚህ በጣም ጀግና ወንዳ ወንድ በጣም ልዩ ሰው ነህ እና ያንተ ሚስት የሆነች የታደለች ነች ብላው ነበረና ሳሚ ደግሞ ያቺ ሴት አንቺ ነሽ ብሎ እንግዲህ እሷን አሁን ጭራሽ እራት እስከ መስራት ደርሷል ማለት ነው ውዶችዬ። እንግዲህ ሳሚ እራት ሊሰራ ገብቷል። እንግዲህ እሱ እራት በሚሰራበት ሰዓት ብሌን ደግሞ ስልኳን እጇ ላይ ይዛው ዳጊ እየደወለ ልትሰማው ራሱ አልቻለችም። ልቧ፣ ነፍሷ፣ ሁሉ ነገሯ፣ ቀልቧ፣ ስጋዋ ብቻ ነው ውጭ ላይ ያለው እንጂ ሳሚ ጋር ነች። ያው እኮ በረገዱ ብትገባ ይሻል ነበር። ነገር ግን ሳሚ አልፈቀደላትም ማለት ነውና የኔ ሙያ በጣም ይለያል። አንዴ ከበላችሁ ደግሞ
በሌላ ጊዜም ሰላምም ሆነች አንቺም ሆንሽ ስራ ነው የምትሉኝ እያለ ይገኛል ማለት ነው። ምግቡ እንዴት ሊሆን ይችላል የሚለውን እስቲ እናንተም ሀሳባችሁን አስተያየታችሁን አስቀምጡ ማለት ነው ውዶቼ ማሮቼ። እናም እንግዲህ አሁን ላይ ብሌንና እንዲሁም ደግሞ ሳሚ አብረው ይሆኑ ሁለታቸው ማች ያደርጋሉ የምትሉም ላይክ ማድረግ አትርሱ ማለት ነው የኔ ውዶች። በነገራችን ላይ ቃል የእጇን ነው ያገኘችው። አሁን ላይ ቃል የት እንደምትገባ አታውቅም። የወለደቻት እናቷ ራሱ ፊቷን አዙራባታለች። ልታያቱላ ፍቃደኛ አይደለችም። እናም አሁን ላይ የት ነው የምገባው እያለች እየተጨነቀች ባለችበት ሰዓት ነው እንግዲህ ከየት መጣች ሳትባል ያው ሰፈሯ ስለሄደችላት ሄለን ደግሞ ወጥታ ይህን ጊዜ ነበር እኮ እኔ የምፈልገው ላንቺ የምረሳልሽ እንዳይመስልሽ አንቺ ሌባ አንቺ ምናምን ብላ ብቻ በቃ በደንብ ነው የነገረቻት። እውነት ለመናገር እሷ ልክ ነች። እንግዲህ ሄለን ምንም ማድረግ አይደለም ያን ያክል ያሰቃዩት ብዙ ነገር ያደረጓት በኃይሉና ቃል እንግዲህ አብሮ አደጓ የሰፈሯ ልጅ ነች አይደል እንዴ ሄለን። በቃ ሄለን እንዳትናገሪ ብላ ወይ በሆነ ነገር እኮ በቃ ቤተሰብ እንዲያረጋሉ ምናምን ብላ አስፈራርታ እንኳን መተው ትችል ነበር። ነገር ግን እናቷን አሰቃየችባት ሄለን እንደተናገረችው ማለት ነው። እሷንም ብዙ አሰቃዩት ማን ቃልና በኃይሉ ማለት ነው። ስለዚህ አሁን ወደዚህ መተሽልኛል፣ አሁን ደግሞ የኔ ጊዜ ነው በቀልሻለሁ ብላ እንግዲህ አሳሯን እያበላቻት ትገኛለች ማለት ነው። የዘሩትን ማጨድ እንደዚህ ነው እንግዲህ ቃል ትናንትና ላደረገችው ነገር ሁሉ ዋጋዋን እየከፈለች ነው። እናም ገና በዚህም አላለቀም፣ በጣም ብዙ ነገር አለ ማለት ነው። ምክንያቱም ቃል የሰራችው ስራ ቀላል አይደለም። በተለይ ደግሞ በብሌን ላይ ብሌን እንግዲህ ቤቷ ነው። የሰላም ቤት እኮ የብሌን ቤት ነው። ምክንያቱም ብሌን የሰላም ልጅ ስለሆነች። ነገር ግን ቃል በቃ ብሌንን አጥፊያት ህይወቷን አጥፊ የተባለች ይመስል እሷ ካልጠፋች አንቺ የሰላም ልጅ ሆነሽ አትቀጥም የተባለች ይመስል አሳሯን ነው ስታበላት የነበረው በገዛ ቤቷ ማለት ነው። በእናቷ ቤት እሷና በኃይሉ በነገራችን ላይ ያውቃሉ ሁለቱም። ማለትም ብሌን የሰላም ልጅ እንደሆነች እያወቁ ግን ስቃይዋን ሲያበሏት በጣም ሲገፏት፣ በተለይ ቃል አሳሯን ስታበላት ነበረ። ስለዚህ አሁን ላይ እንግዲህ ቃል ደግሞ ጎዳና ላይ ሆናለች። እንግዲህ ጎዳና ላይ ወድቃለች። ማን ሊያነሳት ይችላል? እስኪ እናንተም ገምቱ። በእርግጥ እሷ ሊያግዘኝ የሚችል አንድ ሰው አለ፣ እሱም በኃይሉ ነው ብላ በኃይሉ ጋር ደውላ ነበር። በኃይሉ ግን ያላት ነገር የሚገርም ነው። የውርሱን ጉዳይ እስክትጨርሺ ድረስ እንዳትደውይብኝ፣ ያንን ጨርሰሽ ከሆነ ብቻ ነው ላነሳልሽ የምችለው ብሏታል። እሷ ደግሞ በቅርቡ እኮ የውርሱን ጉዳይ ጨርሳለሁ ብላለች። እንዴት ነው የውርሱን ጉዳይ ልትጨርስ የምትችለው? እንዴትስ ነው እሷ የሰላምን ሀብት ልትወርስ የምትችለው? ሰላም እኮ ተናግራለች አይደል እንዴ ለጠበቃው። እንዴት ነው ልጅን ከውርስ ማውጣት የሚቻለው? እኔ በህይወት ሳልፍ ማለትም በቃ ሳልኖር ገንዘቤ ለልጄ እንዳይሆን ለእርዳታ ድርጅት ወይም ለሆነ ነገር እንዲሆን ማድረግ የምችለው እንዴት አድርጌ ነው ብለዋለች እኮ። እና እሱም ደግሞ ነግሯታል። በቃ ከጥቅም ውጭ ማድረግ ማለትም ያንቺ ነገር የእሷ እንዳይሆን ማድረግ ትችያለሽ። በእርግጥ ለዚህ ምክንያት ያስፈልጋል። ቃል ደግሞ ያደረገችው ነገር ከዚህ የሚገድብ አይደለም ማለት በቃ በጣም ትልቅ ግፍ ነው። ነፍስ ሳታጠፊ ነፍስ አጥፍተሻን እያለች ስታስፈራራሽ ከኖረች እችን ልጅ ከገንዘብሽ ውጭ ማድረግና ገንዘብ ጥቅም የሚባል ነገር እንዳታገኝ ማድረግ ቀላል ነው ያላት ማለት ነው። በጣም ቀላል ነው። ስለዚህ አታስቢ እኔ ጨርሰዋለሁ ብሏታል። ስለዚህ ቃል እንኳን ልጅ ያልሆነችው በውሸት ያደረገችው ድጋሚዋ እንደ እኔ ቢመረመረው ቃል ልጅ እንዳልሆነች ግልጽ ነው። ሰላም ግን አምና ተቀብላለች። ስለዚህ አሁን ላይ ለሰላም ማን ነው ሊያሳምናት የሚችለው የሚለውን ስንመለከት እንግዲህ ዶክተሩ መምጣቱ አይቀሬ ነው ማለት ነው። አሁን ዶክተሩ መምጣቱ አይቀርም። ምክንያቱም ሰላም ራሱ በጣም ነው የተወዛገበችው። ቆይ እኔ እንዴት ነው እንደዚች ከኔ እቺ እንዴት ነው የወጣችው እንዴ? እኔ እኮ የዚህን ያክል ጨካኝ አይደለሁም ማለት በቃ ለሰው እንደዚህ ያለ ጭካኔ የለኝም። ቆይ እንዴት ሆና ነው እቺ ከኔ ልትፈጠር የቻለችው እያለች ትገኛለች ማለት ነው። ሳሚ እንግዲህ እዚህ ቤት ገብቷል፣ ቦርሳውን ይዞ መጥቷል ማለት ነው። በዚህ ደግሞ ዳጊ በጣም ነው የተናደደው። ነገር ግን አሁን ላይ ዳጊ ከረፈደም ቢሆን ትንሽ ነገር የገባው ይመስላል። እንዴ ቆይ በእርግጥ ይህንን ያደረገበት ምክንያት ብሌን ደጋግማ ደውላ ነበር እናቱ ጋር፣ እናቱ ማለትም የሷም እናቷ ጋር ማለት ነው ወይዘሮ ገነት ጋር ስትደውል አልነሳ አለ ስልኩ። ስለዚህ እስኪ ቆይ ዳግም ጋር ልደውል ብላ የእናትየው ስልክ አይሰራም፣ የዳግም ስልክ ደግሞ አይነሳም። ቆይ ምንድነው የተፈጠረው ብላ በቃ ትታለች። ምክንያቱም ራት መስራት ስላለባት። በዛ ሰዓት ደግሞ ሳሚ እንግዲህ ራቱን እኔ ነኝ የምሰራው የኔ ልዕልት
እረፍት አድርጊ በማለት እንግዲህ ገብቶ ያው ኪሽኑን ያው እኔ በጣም የገረመኝ ማለት እቃ እኮ አታውቀውም የት እንዳለ ልስጥ ሁላ ስትለው በጭራሽ አያስፈልገኝም ራሴ ፈልጌ ድንገት ካጣሁ ጠራሻለሁ በማለት እንግዲህ እሱም ኩክ እያደረገ ነበረ። በዛ ሰዓት ታዲያ ብሌን በጣም ተመስጣ ማለት ነው በጣም ተመስጣ እየተመለከተችው ነበረ። ይሄም የሆነበት ምክንያት አንድ ቀንም እንኳን ዳጊ ላግዝሽ ብሏት አያውቅም። ከዚህም በፊት ደግሞ በሳሚ የተገረመችውና የተደመመችው ማለት ነው። ሳሚ እንግዲህ ከዚህ በፊት ቸኮሌት እየገዛ ያመጣላታል ምናምንና ያን ቸኮሌት ደግሞ አንድ አይነት ነው። ከዚህ በፊት እሷ ሳታውቀው ራሱ ሲልክላት ነበረ ማለት ነውና ያን ቸኮሌት አሁንም አመጥቶላታል እና እሷ ደግሞ ቸኮሌት በጣም ነው የምወደው እና ቆይ ግን እንዴት ነው ከዚህ ማለት እስከዛሬ የማይገዛልኝ እስከዛሬ ማያመጣልኝ ዳጊ ግን ለምንድነው ቸኮሌት እንደምወድ ያውቃል እንዴት ነው እያለች ትገኛለች ማለት ነው። ሳሚ ደግሞ እንዴ ቸኮሌት እንደምታውቂ እንደምትወጂ ያወቀ እንዴት ነው ያላመጣልሽ? ስለዚህ እኔ እንጃ ብቻ የሆነ ችግር ያለ ይመስላል ብሎ እሱ ግን ትሪት እያረጋት እየተንከባከባት ይገኛል ማለት ነው። እና ዳጊ ደግሞ አሁን ከረፈደም ቢሆን የነቃ ይመስላል እና ምንድነው እያለ ያለው እንዴ እንደፎከረው በቃ ብለን እንዲቀማኝ ነው ማለት ነው። ካንተ እኮ ነጥቃለሁ ካንተ ወስዳታለሁ የኔ ናት ብሎ የነበረ ስለዚህ እንዳሰበውና እንዳለው ሊያረግ ነው ማለት ነው። ይሄ እኮ እኔ ክፍተት እየተውኩኝ ነው ጭራሽ እሷ ደውላ አላነሳውም በቃ አሁን መደወል አለብኝ ብሎ ማለት ነው። ከእንቅልፍ እንደመባታት አርጎት ሲደውል ብሌን የለችም። ብሌን ከራሷ ጋር አይደለችም ፈጽሞ ማለት ነው። በቃ ሳሚ ውስጥ ገብታለች ነው የምላችሁና እንግዲህ ሳሚና ብሌን አንድ ላይ ይሁኑ ባይነኝ እኔ እንደግል። እስኪ እናንተስ ምን ትላላችሁ? ምክንያቱም ሳሚ በጣም ነው የሚወዳት ብሌንን። ዳጊ ደግሞ ማለት በቃ ስትሮንግ አልሆነ አለ ማለት ትሪት አያረጋትም እንደ ሳሚ ሊሆንላት አልቻለም እንጂ በእርግጥ እሷ ደግሞ በጣም ተወደዋለች ብለዋለች ለዳጊ ማለት ለሳሚ ነግረዋለች። እኔ ያለ ዳጊ መኖር አልችልም እኔ ዳጊን በጣም ነው የምወደው እኔ ዳጊን በጣም ነው የማፈቅረው ብዙ ነገር ብለዋለች። ነገር ግን ሳሚ ደግሞ በጭራሽ አንቺ መሆን ያለብሽ የኔና የኔ ብቻ ነው የኔ ደግሞ እስከማደርግሽ ድረስ አላርፍም በማለት እንግዲህ ተግቶ እየሰራ ይገኛል ማለት ነው። እንግዲህ አቶ ባይሉ ደግሞ ያው ቃልን ውርሱን የራስሽ ማድረግ አለብሽ ብሏታል። ይሄ ግን ፈጽሞ የሚሆን አይደለም። ምክንያቱም ቃል አንዴ ሰላም አንዴ ተናግራለች ብዬ አስባለሁ። በእርግጥ የወላጅ አንጀት ሩሩ ቢሆንም ግን ጭራሽ ቃል እኮ ምኗም ነው ሰላምን የማይመስለው ጋይስ ምኗም። እስቲ እናንተ ምን ትላላችሁ ውዶችዬ? ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ ማለት ነው ውዶችዬ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ ተወዳጆች። ባይ ባይ።